ውድ የዩቲዩብ ተከታታዮች ሰላም ጤና ይስጥልኝ። ዛሬ በአዲስ ነገር ወደ እናንተ መጥቻለሁ። ዛሬ ወደ አንዲት አስደናቂ ሀገር እንወስዳችኋለን። በአጭር ዓመታት ውስጥ በረሃን ወደ ገነት፣ አሸዋን ወደ ወርቅ የቀየረች የዓለማችን የንግድና የቱሪዝም ማዕከል ወደ ሆነችው የተባበሩት አረብ ኤምሬትስ። ይህች ሀገር ምንድነው ሚስጥሯ? ኑሮስ በውስጧ እንዴት ነው? እስከ መጨረሻው አብራችሁን ቆዩ። ጉዟችንን ከምግብ እንጀምር። ኤምሬትስ የዓለም ምግቦች መገኛ ናት። ነገር ግን የሀገሪቱ የልብ ትርታ የሆነው ማክቡስ የሚባለው ምግብ ነው። በቅመማ ቅመም የበለጸገ ሩዝ ከስጋ ወይም ከአሳ ጋር ተደርጎ ሲቀርብ ለየት ያለ ጣዕም አለው። ከምግብ በኋላ ደግሞ ጋህዋ ወይም የአረብ ቡና ሳይጠጣ አይታለፍም። ይህ ቡና ከጣፋጭ ተምር ጋር ቀርቦ ሲጠጣ የኤምሬትሳውያንን እንግዳ ተቀባይነት በተግባር ያሳያል። በየመንገዱ ደግሞ እንደ ሉቀይማት ያሉ ጣፋጭ ምግቦች አፍን ያባብላሉ። ወደ ውበቷ ስንመጣ ኤምሬትስ አይን ትይዛለች። የዓለማችን ረጅሙ ህንፃ ቡርጅ ኸሊፋ ሰማይን ሲቧጭር፣ በአንጻሩ ደግሞ በረሃው የራሱ የሆነ ሰላምና ውበት አለው። እንደ ፓልም ጁሜራ ያሉ በባህር ላይ የተሰሩ የሰው ሰራሽ ደሴቶች የሰውን ልጅ አቅም የሚያሳዩ ናቸው። ምሽት ላይ የዱባይና የአቡዳቢ መብራቶች ሀገሪቱን ሌላ ዓለም ያስመስሏታል። እነዚህ ሀገር ዘመናዊነትና ጥንታዊነት በአንድ መስኮት ይታያሉ። የኤምሬትስ ተወላጆች ለባህላቸውና ለማንነታቸው ትልቅ ክብር አላቸው። ወንዶቹ ነጭ ከንዱራ፣ ሴቶች ደግሞ ጥቁር አባያ ለብሰው ሲታዩ የሀገሪቱን ታሪክና እሴት ይዘው ይጓዛሉ። ህዝቦቿ በጣም ረጋ ያሉ፣ እንግዳ አክባሪና በሀገራቸው የሚኮሩ ናቸው። በእምነታቸው ጠንካሮች ቢሆኑም ለሌላው እምነትና ባህል ያላቸው መቻቻል ግን ለዓለም ምሳሌ የሚሆን ነው። ኤምሬትስ ውስጥ ከሚኖረው ህዝብ ውስጥ 80 በመቶ በላይ የውጭ ሀገር ዜጋ መሆኑ ይታወቃል። ከኢትዮጵያ እስከ አሜሪካ፣ ከህንድ እስከ አውሮፓ ያሉ ዜጎች እዚህ ተስማምተው ይኖራሉ። ሀገሪቱ ለውጭ ዜጎች ሰፊ የስራ ዕድል የምትሰጥ ከመሆኗም በላይ በዓለም ላይ ካሉ በጣም ደህንነታቸው የተጠበቀ ሀገራት አንዷ ናት። ሴቶችም ሆኑ ወንዶች እኩለ ሌሊት ላይ በሰላም ተዘዋውረው የሚገቡባት ህግና ስርዓት የነገሰባት ሀገር ናት። እስኪ ወደ አቡዳቢ ልውሰዳችሁ። አቡዳቢ ስትባል ብዙዎችን ትዝ የሚላቸው ዘይትና ሀብት ብቻ ሊሆን ይችላል። ነገር ግን እውነታው ከዚያ የረቀቀ ነው። አቡዳቢ የተባበሩት አረብ ኤምሬትስ ዋና ከተማና የጥበብ መፍለቂያ ናት። በከተማዋ መሃል የቆመውና በዓለም ላይ ካሉ እጅግ ውብ መስጂዶች አንዱ የሆነው የሼህ ዛይድ ታላቁ መስጂድ በነጭ እብነበረድ ድንጋዮቹና በወርቅ በተለበጡ ጉልላቶቹ የሰው ልጅ የጥበብ ጥግ ምን ያህል እንደሆነ ያሳያል። አቡዳቢ ረጋ ያለች፣ በስነ ስርዓት የተመራችና ቤተሰባዊ መንፈስ የሚሰማባት ከተማ ናት። እንደ ሉቨር አቡዳቢ ያሉ ዓለም አቀፍ ሙዚየሞች የጥበብ ማዕከልነቷን ያረጋግጣሉ። መሪዋ ክቡር ሼህ ሙሐመድ ቢን ዛይድ አልነህያን ናቸው። እርሳቸው የሀገሪቱ መስራች የሼህ ዛይድ ልጅ ሲሆኑ ሀገሪቱ ወደ ቴክኖሎጂና ወደ ዘመናዊ መከላከያ አቅም በመምራት ረገድ ትልቅ አሻራ እያሳረፉ ነው። እስኪ ደግሞ ወደ ዱባይ ጉዟችንን እንጀምር። ወደ ዱባይ ስንገባ ትንፋሽ የሚሰርቅ ትርኢት ይጠብቀናል። ዱባይ የአሸዋ ክምር የነበረ ቦታ እንዴት በዓለም ላይ ተፈላጊ የቱሪስት መዳረሻ ሊሆን እንደሚችል የምታሳይ ህያው ተአምር ናት። የዓለማችን ረጅሙ ህንፃ ቡርጅ ኸሊፋ ሰማይ ሲቧጭር፣ ከግርጌው ያለው የውሃ ዳንስ ለአይን ማራኪ እይታን ይሰጣል። ዱባይ አትተኛም። የንግድ የፋሽንና የደስታ ከተማ ናት። በዓለም ላይ ትልቁ የገበያ ማዕከል ዱባይ ሞል እና ሰው ሰራሹ የፓልም ጁሜራ ደሴት የሰው ልጅ ምናብ ድንበር እንደሌለው ያሳያሉ። መሪዋ ክቡር ሼክ ሙሐመድ ቢን ራሽድ አልመክቱም ናቸው። እርሳቸው የማይቻል የሚባል ነገር የለም በሚለው መርህ ዱባይን ከዓለም አንደኛ ለማድረግ የሚተጉ ባለራዕይ መሪ ናቸው። እስኪ ከዱባይ ወጣ እንበልና ወደ ሻርጃ ጎራ እንበል። ከዱባይ ጥቂት ኪሎ ሜትሮች ራቅ ብለን ሻርጃ ስንገባ መንፈሳችን ይቀየራል። ሻርጃ የኤምሬትስ የእውቀትና የባህል ማዕከል ተደርጋ ትወሰዳለች። ዩኔስኮ የአረብ ዓለም የባህል ዋና ከተማ ብሎ የሰየማት በምክንያት ነው።
እዚህ ከተማ ውስጥ እስላማዊ ስነ ህንፃዎች፣ የጥበብ ጋላሪዎች እና ሰፊ ቤተ መጻሕፍት በብዛት ይገኛሉ። ሻርጃ ከዘመናዊነት ይልቅ ትውፊትን፣ ከጫጫታ ይልቅ ረጋ ያለ የትምህርት ድባብን ትመርጣለች። መሪዋ ዶክተር ሼክ ሱልጣን ቢን ሙሐመድ አልቃሲሚ ናቸው። እርሳቸው ራሳቸው ምሁርና የታሪክ ተመራማሪ በመሆናቸው ለባህልና ለትምህርት ልዩ ትኩረት ይሰጣሉ። እስኪ ደግሞ ወደ ትንሿ አጅማን ብቅ እንበል። አጅማን በቆዳ ስፋት ከሰባቱ ግዛቶች ትንሿ ናት። ነገር ግን በውስጡ የያዘችው ትልቅ ታሪክና ሰላም የሚናቅ አይደለም። የአጅማን ኮርኒሽ የባህር ዳርቻ ምሽት ላይ ቤተሰቦች ተሰባስበው ንጹህ አየር የሚቀበሉበት፣ ህፃናት የሚጫወቱበት ገነት ነው። አጅማን ኑሮው ረከስ ያለ፣ ህዝቡ የሚበልጥ ተቀራራቢና ተግባቢ የሆነባት ግዛት ናት። ጥንታዊው የአጅማን ሙዚየም የሀገሪቱን የባህር ላይ ታሪክና አሳ አጥማጅነት ያሳያል። መሪዋ ክቡር ሼክ ሙሐመድ ቢን ራሺድ አል ኑዓይሚ ናቸው። ግዛቷን ወደ ዘመናዊ የኢንቨስትመንት ማዕከልነት እየቀየሯት ይገኛሉ። እስኪ ደግሞ ወደ ራስ አልኬማ ልውሰዳችሁ። የጀብዱና ለተፈጥሮ ወዳጆች ራስ አልኬማ ተወዳዳሪ የላትም። ግዙፍና ቀይ አሸዋማ በረሃዎች እንዲሁም በሀገሪቱ ረጅም ተራራ የሆነው ጀበል ጄሽ እዚህ ይገኛሉ። ይህች ግዛት ከሰማይ ጠቀስ ፎቆች ይልቅ በተራሮቿ ትታወቃለች። በዓለም ላይ ረጅሙን የዚፕ ላይን ተንጠልጥሎ መጓዝን ጨምሮ ለተራራ መውጣትና ለካምፒንግ ምቹ ናት። መሪዋ ክቡር ሼክ ሳዑድ ቢን ሳቅር አልቃሲሚ ናቸው። በኢንዱስትሪና በቱሪዝም ዘርፍ ግዛታቸውን በማሳደግ ላይ ናቸው። እስኪ ደግሞ ወደ እሙል አልቀዌን ልውሰዳችሁ። ጸጥተኛዋ እንቁ ምድር። ግርግርና ጫጫታ ለሰለቸው ሰው ኡሙ አልቀዌን ምርጥ ምርጫ ናት። ይህች ግዛት የኤምሬትሳውያንን የቀድሞ አኗኗርና ጸጥታ በደንብ ይዛ የቆየች ናት። ሰፊ ረግረጋማ ደሴቶችና የተለያዩ የአዕዋፍ ዝርያዎች መገኛ ናት። የውሃ ስፖርቶችና የህልም በረሃማ ስፍራዎቿ ለየት ያለ ስሜት ይሰጣሉ። መሪዋ ክቡር ሼክ ሳዑድ ቢን ራሺድ አል ሙዓላ ናቸው። ግዛታቸውን የተፈጥሮ ሀብቷን ሳይቀይሩ በማመዘን ላይ ይገኛሉ። ፉጀራ፣ ምስራቃዊቷ ሰላም። በመጨረሻም ወደ ምስራቅ ወደ ህንድ ውቅያኖስ ዳርቻ እናመራለን። ፉጀራ ከሌሎች ግዛቶች ለየት የምትለው የባህር ጠረንና የተራራ ግርማ ስላላት ነው። የውሃ ውስጥ ዋና፣ አሳ ማጥመድና በተራራዎች መካከል መጓዝ የፉጀራ መለያዎች ናቸው። ከዱባይ ሞቃት አየር ተሸሽቶ ወደ ፉጀራ ቀዝቃዛ አየርና ባህር መሄድ የተለመደ ነው። መሪዋ ክቡር ሼክ ሐመድ ቢን ሙሐመድ አልሻርቂ ናቸው። ግዛታቸው የሀገሪቱ ቁልፍ የነዳጅ ማከማቻና የወደብ ማዕከል አድርገዋታል።